እናንተ ኑ ተቀበሉ ጉድ ልንገራችሁ። እቺ ሴትዮ ማለት ነው ምን እንደሆነ ታውቃላችሁ? ይሄ የምታዩት ልጅና እቺ እናቱ ናት። ከጎን ደግሞ በዚህ በኩል ያለው ደግሞ ፈኒ ሉኪንግ የሆነው ደግሞ ቦይፍሬንዷ ነው። ቦይፍሬንዷ ማለት ነው የእናትየው የልጁ አባት አይደለም። ቦይፍሬንድ ከጎን ዝም ብላ ያመጣችሁ ቤት ውስጥ ማለት ነው። እና ጋርደን ላይ ሆነው ጎረቤቶች ስልክ ይደውሉና ፖሊስ ይጠራሉ። ምክንያቱም አባትየው ስዊም ልጁ ሲያደርግ ሲመታው ምናምን ሲጮህበት ምናምን ያዩና እንዴ ብለው ፖሊስ ይጠሩባቸዋል። እናትየው ሳትሆን ጎረቤት ማለት ነው። ከዛ ፖሊስ ይጠራና ይመጣና ፖሊስ በር ያንኳኳና ከዛ ምንድነው ብላው ሴትዮዋ ውጥት ስትል ፖሊስ ከዛ ሰላም ነሽ ሲላት አዎ ሰላም ነኝ፣ ምንድን የተፈጠረው ነይ እስቲ ውጭና ንገሪኝ ምናምን ሲላት ጠዋት ስነሳ ልጄ አፍንጫው እየደማ አፍንጫው ነርሶ ከእንቅልፌ ስነሳ ልጅ አፍንጫው ደምቶ በአፍንጫው ደም እየወጣ እንደገና ደግሞ ፊቱ አይኑ በልዞ ልጁን በቦክስ ጠጥጦት ማለት ነው። ልጁ በቦክስ መቶት ቦይፍሬንዷ። አንዳንድ ሴቶች እኮ አላችሁ ለወንድ ብላችሁ ልጆቻችሁ የምታስገላምጡ። እኔ ምን ብዬ ልበላችሁ? ከወለዳችሁ በኋላ እኮ የእናንተ ላይፍ እኮ እዛ ጋ እኮ ያበቃል። ለወንድ ብለሽ አሁን እቺ ቦይፍሬንዷን ቤት ውስጥ አምጥታ ልጇን ሲደበድብ እሷ ተኝታለች ቂጧን ጥላ። ማፈሪያም እናት ማለት ነው። ሁሉም እናት እኮ እናት አይደለም። እናት ተብለሽ ስም ስለተሰጠሽ ብቻ በመንገደኛ ልጅሽን የምታስደበድቢ የ4 ዓመት ልጁ 4 ዓመቱ ነው። አስቡት 4 ማለት እኮ ገና እኮ ፓምፐርሱን የጣለ ልጅ ማለት ነው። እንዴት ነው ቦይፍሬንድ አምጥታችሁ ቤት ውስጥ በቦክስ የሚመታው ልጃችሁን? ምን አይነት ሰዎች ናችሁ ግን እናንተ ሴቶች? እኔ እኮ እናንተ ሴቶች አንዳንድ ጊዜ ማሰቢያቸው ደፋን ያለ እኮ ናችሁ። እውነት እኮ ነው። አንዳንዴ እኮ እናንተ አንቺን ነበረ እንደዛ ረግጦ መልቀቅ። የ4 ዓመት ልጅ በማንም መንገደኛ ታስደበድበያለሽ። አንቺ ለስሜትሽ ብለሽ ወንድ አስገብተሽ ማለት ነው። ተው፣ ክብር ይኖራችሁ። ተው፣ ልጆቻችሁ ትንሽ ከፍ ሲሉና ራሳቸው መከላከል ሲጀምሩ አምጡ። የመታው እሷ ተኝታለች። እሷ ፖሊስ አልጠራችም። ጎረቤት ነው ፖሊስ ጠርቶ ልጁ የተደበደበ ነው። በየውሃው ላይ ስዊሚንግ ሲያደርግ ልጁን በመስኮት ያዩታል ጎረቤቶች ማለት ነው። እንደኔ ሰፈሮቹ ኖይዜ ናቸው። አንዳንድ ጎረቤቶች ታውቃላችሁ። እኔ አሁን ልክ ስወጣ ያዩኛል። ልክ ስገባሽ መጋረጃው ሲነቃነቃ ያለው ነጮች አሉ ጎረቤቶቼ ማለት ነው። ስለዚህ አሁን እኔ ምንም ነገር መስራት አልችልም፣ ድራግ መሸጥ አልችልም፣ ወይ ሌላ ነገር ምንም ማድረግ አልችልም። ገባችሁ? ምክንያቱም ኖይዜ ናቸው የኔ ጎረቤቶች። ነጮቹ ፊት ለፊቴ ያዩኛል ስወጣ ስገባ። ለማንኛውም ከዛ ፖሊስ ይደውሉና ይጠሩባትና ከዛ በኋላ ስትጠየቅ ማይ ብሎ ፖሊሱ እጅሽን ወደ ላይ ከፍ አድርጊ መቶታሉ ሲላት አይ ስጠይቀው አልመታሁትም አለ። ግን እኔ እንጃ አይኑ እንዲሁ በለዘ እና ከእንቅልፉ ሲነሳ ልጁ በልዞ ተነሳ። አያችሁ፣ እሱም ፕሮቴክት ስታደርግ ፖሊስ ጣቢያ ገብቶ ያውቃሉ ስትባል ኖ አላቅም፣ እንደዚህ አይነት ነገር ታስሮ እንኳን አያውቅም። ግን ሚስቱን በፊት ኤክሱን ደብድቦ ነበር። ኤክሱን ቢደበድቦ እንዳምጠተሽ ቤትሽ ያስትገባሽ የሚማታ ወንድ ከሆነ አንቺ ማነሽና አንቺ ማርያም ነሽ ወይ ማትመችው? እያወቅሽ በኤክሱ ተደባደብድቦ ኤክሱን እስር ቤት የገባ ሰውዬ ቤትሽ አስገብተሽ ልጅሽን አቢዩስ ሲያደርግ ያ ማለት አንቺንም ይመታሻል ማለት ነው። አልተናገርሽም እንጂ። ይሄ ሁሉ ለምንድን ነው? ለስሜታችሁ ብላችሁ ነው ልጆቻችሁ የምታስደበድቡት፣ ራሳችሁ የምትደበደቡት እንዴ? ስሜታችሁን እኮ መቆጣጠር እኮ ትችላላችሁ። ለዚህ እኮ ነው ሂውማን የሆናችሁት። እንስሶች እንኳን እኮ ራሳቸውን ይቆጣጠራሉ። ካለ ወንድ መኖር አትችሉም የተባላችሁ እኮ ነው የምትመስሉት። በዛ ላይ ደግሞ ኦኬ ከወንድ ጋር ኑሩ፣ ግን ደግሞ ለምንድን ነው ልጅሽን እንዲነካ የምትፈቅጅለት? አባቱ አይደለ? በጣም አሳፍረሽኛል። አንቺ እዚህ ጋር ያለሽው ማለት ነው ትላለች ወታ ማለት ነው። ፈልጋችሁ ቪዲዮ ማየት ትችላላችሁ። በጣም አሳፋሪ ሴቶች አላችሁ። ለወንድ ብላችሁ ልጆቻችሁ የምታስገላምጡ የምታስመቱ ካላችሁ እናንተ ማትረቡ ሴቶች እንደሆናችሁ አውቁ። ጥንቅጥቅ ይዛችሁ ታይማው ተሰጥቻችኋለሁኝ። እንደዚህ አይነት እናቶች በጣም ነው የምትገርሙት። ለማንኛውም እዩት፣ ሼርና ሊንክ ኮፒ ሊንክ ማድረግ ደግሞ አትርሱ። ምን ሆናችሁ ነው ግን ላይክ የማታደርጉት? ቄቄቄ ብላችሁ ትስቃላችሁ። አንዳንድ ቦታ ላይ ግን ላይክ አታደርጉም። በሉ ላይክ አድርጉ።